ሰላም እንዴት ናችሁ? ከማይክሮሶፍት ወርድ ላይ ዶክመንት እንዴት ፕሪንት እንደምታደርጉና እንዴት የፕሪንት ሴቲንጉን ማስተካከል እንደምትችሉ እናያለን። እስከ መጨረሻ አብራችሁን ቆዩ። በዛውም ቪዲዮውን ላይክ፣ ሼር እንዲሁም ቻናሉ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። መጀመሪያ ፕሪንት ልታደርጉ ያሰባችሁትን ዶክመንት ትከፍታላችሁ። ከከፈታችሁ በኋላ ፕሪንቱን የምታዙበትና ፕሪንት ሴቲንጉን የምታስተካክሉበት በሁለት መንገድ ማግኘት ትችላላችሁ። የመጀመሪያው ወደ ሪበን ታብ ትመጡና ፋይል ላይ ኦኬ ትሉታላችሁ። ፋይል ላይ ኦኬ ስትሉት ወደ ማይክሮሶፍት ወርድ ባክ ቪው ወደዚህ ይወስዳችኋል። ከዛ እዚህ ጋር ፕሪንት የሚል አለ። ፕሪንት የሚለው ላይ ኦኬ ትሉታላችሁ። ፕሪንት የሚለው ላይ ኦኬ ስትሉት የፕሪንት ሴቲንጉን በዚህ መልኩ ያመጣላችኋል። ይሄ የመጀመሪያው የፕሪንት ሴቲንግ የምታገኙበት ሜተድ ነው። ሁለተኛው አማራጭ የፕሪንት ሴቲንግ ለማግኘት ኮንትሮልን ትይዙና ፕሪንት ነካላችሁ። ከዛ ልክ እንደቀደሙ እንደዚህ የፕሪንት ሴቲንግ ያመጣላችኋል። ፕሪንት ሴቲንጉ እዚህ ጋር መተን ፕሪንት ብለን ከማዘዛችን በፊት በግራ በኩል እዚህ ጋር እንደምታዩት የተለያዩ ሴቲንጎችን ማስተካከል ይኖርብናል። እዚህ ጋር ደግሞ በቀኝ በኩል እንደምታዩት ፕሪንት ሆኖ የሚወጣው ኢንተርፌሱ በወረቀት ላይ የሚወጣን የሚያሳየን ነው። ስለዚህ ፕሪንት ብላችሁ ከማዘዛችሁ በፊት እነዚህ ሴቲንጎች አንድ ባንድ ማስተካከል ይኖርባቸዋል። እነሱን እናያቸዋለን። እዚህ ጋር መጀመሪያ ላይ ኮፒ ይላል። ከዛ ቦክስ ውስጥ አንድ ይላል። ይሄ የሚያሳየው ፕሪንት የሚያደርግላችሁ ብዛቱ አንድ ብቻ ነው። እናንተ ብዙ የምትፈልጉ ከሆነ የምትፈልጉትን እዚህ ጋር ክሊክ ታረጉና 10ም ከፈለጋችሁ 10 ትጽፋላችሁ። ከዛ እዚህ ጋር ፕሪንተር የሚል አለ። የፕሪንተራችሁ ኬብል ኮምፒውተራችሁ ላይ መሰካት ይኖርባችኋል። ኮምፒውተራችሁ ላይ ስትሰኩ የፕሪንተራችሁን ስም እዚህ ጋር ያነብላችኋል። ይሄ ካልሆነ እዚህ ጋር ድሮፕ ዳውን ሜኑ አለ። እሱ ላይ ክሊክ ታረጋላችሁ። ክሊክ ካረጋችሁ በኋላ የሰካችሁትን የፕሪንት አይነት እዚህ ጋር ያስቀምጥላችኋል። የፕሪንተራችሁ ስም ትመርጡና ኦኬ ትሉታላችሁ። ከዛ ፕሪንተራችሁን እዚህ ጋር አስገባላችኋል። ከዛ እዚህ ጋር ፕሪንት ኦል ፔጅስ የሚል አለ። ሁሉንም ፔጆች ፕሪንት ማድረግ ከፈለጋችሁ እሱ ላይ ትተዋላችሁ። ነገር ግን የፈለጋችሁትን ፔጅ ብቻ ፕሪንት ማድረግ ከፈለጋችሁ እዚህ ጋር ፔጅስ የሚለው ፊት ለፊት ክሊክ ታረጋላችሁ። ከዛ የምትፈልጉትን ፔጅ ትጽፋላችሁ። ለምሳሌ ከ1 እስከ 5 ከፈለጋችሁ ትጽፋላችሁ። ይሄ ከ1 እስከ 5 ያሉትን ፔጆች ብቻ ፕሪንት ማድረግ ስትፈልጉ ነው። ወይም ደግሞ 1 እና 5 ፔጆች ብቻ ከፈለጋችሁ መጀመሪያ 1ን ትጽፋላችሁ፣ ከዛ ኮማ ትጽፋላችሁ፣ ከዛ 5ን ትጽፋላችሁ። ይሄ ፕሪንት የሚያደርግላችሁ ፔጅ 1 እና ፔጅ 5ን ብቻ። ስለዚህ የፈለጋችሁትን ፔጅ እዚህ ጋር ማስገባት ትችላላችሁ። ከዛ ፕሪንት ዋን ሳይድድ የሚል አለ። ይሄኛው ደግሞ በአንድ ሳይድ ብቻ ፕሪንት እንዲሆንላችሁ ከፈለጋችሁ ይሄንን ትተዋላችሁ። በሁለቱም ሳይድ ደግሞ ፕሪንት እንዲሆንላችሁ ከፈለጋችሁ እዚህ ጋር ትመጡና ክሊክ ታረጋላችሁ። ክሊክ ካረጋችሁ በኋላ ማኑዋሊ ፕሪንት ኦን ቦዝ ሳይድ በሁለቱም በኩል ፕሪንት እንዲሆንላችሁ ከፈለጋችሁ እሱን ትመርጣላችሁ። ከዛ ኮሌክትድ የሚል አለ። እሱ ፊት ለፊት እዚህ ጋር ትመጡና ክሊክ ታረጋላችሁ። ክሊክ ስታረጉ ኮሌክትድ ኤንድ አንኮሌክትድ የሚል አለ። ለምሳሌ 10 ፔጅ ካላችሁ 10 ጊዜ ኮፒ የምታዙ ከሆነ የመጀመሪያው ኮሌክትድ ላይ የምታስቀምጡ ከሆነ 10ሩን ፔጅ አንድ ጊዜ ያወጣላችኋል። ቀጥሎም 10ሩን ፔጅ አንድ ጊዜ ያወጣላችኋል። እስከ 10 ጊዜ 10ሩን ፔጅ ያወጣላችኋል። ሁለተኛው ደግሞ አንኮሌክትድ የሚለው ከ10ሩ ፔጅ የመጀመሪያውን ፔጅ 10 ጊዜ ፕሪንት ያደርግላችኋል። ሁለተኛውንም ፔጅ ለብቻው 10 ጊዜ ፕሪንት ያደርግላችኋል። ሶስተኛውንም ፔጅ ለብቻው 10 ጊዜ ፕሪንት ያደርግላችኋል። ስለዚህ የምትፈልጉትን ከሁለቱ ትመርጣላችሁ። ከዛ ኦሪየንቴሽን ነው። ፖርትሬት ከፈለጋችሁ ልክ እንደዚህ ቨርቲካል ይሆንላችኋል። ላንድስኬፕ ከፈለጋችሁ ደግሞ እዚህ ጋር ትመጡና ክሊክ ታረጋላችሁ። ክሊክ ካረጋችሁ በኋላ ላንድስኬፕ የሚል እዚህ ጋር ይመጣላችኋል። እሱ ላይ ኦኬ ትሉታላችሁ። እሱ ላይ ኦኬ ስትሉት ልክ እንደዚህ በሆሪዞንታል ላንድስኬፕ ይሆንላችኋል። ስለዚህ ከፖርትሬት እና ከላንድስኬፕ እንደ ጽሁፋችሁ ኦሪየንቴሽኑን ትመርጣላችሁ። ከዛ እዚህ ጋር A4 ነው። ይሄ ደግሞ የፔፐራችሁ ሳይዝ ነው። ይሄንን መቀየር ከፈለጋችሁ እዚህ ጋር መጣችሁ ክሊክ ታረጋላችሁ። ክሊክ ስታረጉ ከነዚህ ውስጥ መምረጥ ትችላላችሁ። ኮመንሊ ግን ለA4 ስለሆነ የምንጠቀመው እሱን ትመርጣላችሁ። ከዛ ደግሞ መርጅን ነው። መርጅኑን መቀየር ከፈለጋችሁ እዚህ ጋር ትመጡና ክሊክ ታረጋላችሁ። ክሊክ ካረጋችሁ በኋላ ከዚህ ውስጥ የምትፈልጉትን መርጅን መምረጥ ትችላላችሁ። ወይም ደግሞ በራሳችሁ ማስገባት ከፈለጋችሁ ካስተም መርጅን የሚለው ላይ ኦኬ ትሉታላችሁ። ከዛ በራሳችሁ ካስተም ማድረግ ትችላላችሁ። አሁን ያለው ኖርማል ነው። ለምሳሌ ይሄንን ብመርጥ እዚህ ጋር ኦኬ ለዋለሁ። ኦኬ ስለው እንደምታዩ ጽሁፉ መሃል ላይ ይገባል። ስለዚህ እናንተ የፈለጋችሁትን መምረጥ ትችላላችሁ። ከዛ መጨረሻ ላይ ፔጅ ፐር ሺትስ ነው። ይሄ ደግሞ አንድ ሺት ላይ ስንት ፔጆች ፕሪንት እንዲሆንላችሁ ነው የምትፈልጉት። አንድ ፔጅ አንድ ሺት ላይ ከፈለጋችሁ እሱን ትተዋላችሁ። ነገር ግን 2 ፔጅ በአንድ ሺት ላይ 3 ፔጅ በአንድ ሺት ላይ ከፈለጋችሁ እዚህ ጋር ትመጡና ክሊክ ታረጋላችሁ። ክሊክ ስታረጉ እዚህ ጋር ምርጫዎች አሉ። 2 ፔጆች በአንድ ሺት ላይ፣ 4 ፔጆች በአንድ ሺት ላይ፣ 6 ፔጆች በአንድ ሺት ላይ። ለምሳሌ ፓወርፖይንት ፕሪንት የምታረጉ ከሆነ 6 ፔጆች በአንድ ሺት ላይ ፕሪንት እንዲሆንላችሁ መጠቀም ትችላላችሁ። ይሄ ግን ወርድ ስለሆነ ብዙ ጊዜ አንድ ፔጅ በአንድ ሺት ስለሆነ ፕሪንት የሚሆነው የመጀመሪያውን ትመርጣላችሁ ወይም ደግሞ የምትፈልጉትን ትመርጣላችሁ። እነዚህ ሴቲንጎች በሚያስፈልጋችሁ መልኩ ለጽሁፋችሁ በሚሆን መልኩ ካስተካከላችሁ በኋላ ፕሪንት ለማድረግ እዚህ ጋር ተመጡና ፕሪንት የሚለው ላይ ኦኬ ትሉታላችሁ። ከዛ ፕሪንት ያደርግላችኋል።
እንግዲህ እንዴት የፕሪንት ሴቲንግ ማስተካከል እንደምትችሉና ፕሪንት ማድረግ እንደምትችሉ ግልጽ እንደሆነላችሁ ተስፋ አደርጋለሁ። ሐሳብ አስተያየት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮንም ላይክ ሼር በማድረግ ለብዙዎቹ አድርሷቸው። እንዲሁም እስካሁን መጣችሁ ቻናሉ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ቀጣይ በሌላ ጠቃሚና ትምህርታዊ ቪዲዮ እስከምንገናኝ ለሁላችንም በያለንበት ሰላም ይስጠን። ቸር እንሰንብት። ባይ ባይ።